ለምን አንዳንድ ሰዎች በየዓመቱ ሀብታቸው ይጨምራል፣ ሌሎች ግን ምን ያህል ቢጥሩ ከችግራቸው መለወጥ አይችሉም? ምስጢሩ በእድል ወይም በትውልድ ብቻ አይደለም፣ በየቀኑ በምናደርጋቸው ልማዶች ውስጥ ነው። በዚህ ቪዲዮ ሀብታሞች ከሌሎች የሚለዩ 5 ኃይለኛ ልማዶችን እንመለከታለን። እነዚህን ልማዶች ከዛሬ ጀምረ ብትተገብሯቸው የወደፊት ህይወት ሊቀየር ይችላል። አንደኛ፣ ሀብታሞች ገንዘብን ከማውጣት በፊት በራሳቸው ላይ ያፈሳሉ። ብዙ ሰዎች ደሞዛቸውን እንደተቀበሉ ለክራይ፣ ለልብስ፣ ለመዝናኛና ለሌሎች መጫወቻ ያወጣሉ። መጨረሻ ላይ ምንም አይቀርም። ሀብታሞች ግን የተለየ መንገድ ይከተላሉ። ገንዘባቸውን ከማውጣት በፊት ገንዘቡን ለቁጠባ፣ ለኢንቨስትመንት ወይም አዲስ ክህሎት ለመማር ይመድባሉ። ትንሽ መጠን ቢሆንም በየወሩ በቋሚነት ማስቀመጥ በረዥም ጊዜ ትልቅ ለውጥ ያመጣል። ሀብት በአንድ ቀን የሚገነባ አይደለም፣ በጥሩ ልማዶች ቀስ በቀስ ይገነባል። ሁለተኛ፣ ሀብታሞች መማርን አያቋርጡም። ብዙ ሰዎች ትምህርት ከተመረቁ በኋላ መማር ያበቃል ብለው ያስባሉ። ነገር ግን ሀብታሞች መማር ዕድሜ ልክ የሚቀጥል ጉዞ መሆኑን ያውቃሉ። መጽሐፍትን ያነባሉ፣ ፖድካስቶችን ያዳምጣሉ፣ አዳዲስ ክህሎቶችን ይማራሉ እና እራሳቸውን በየቀኑ ያሻሽላሉ። ዛሬ የምትማረው አንድ አዲስ ክህሎት ነገ አዲስ የገቢ ምንጭ ሊሆንልህ ይችላል። ስለዚህ ለራስ ዕውቀት የምታደርገው ኢንቨስትመንት በጣም ዋጋ ያለው ኢንቨስትመንት ሊሆን ይችላል። ሶስተኛ፣ ሀብታሞች ገንዘባቸው ለእነርሱ እንዲሰራ ያደርጋሉ። ብዙ ሰዎች ገንዘብን ለማግኘት ብቻ ይሰራሉ። ሀብታሞች ግን ገንዘባቸው ለእነርሱ እንዲሰራ መንገዶችን ይፈልጋሉ። ይህ ማለት ሁሉም በአክሲዮን ወይም በትልቅ ንግድ መጀመር አለባቸው ማለት አይደለም። ትንሽ ቁጠባን በጥበብ መጠቀም፣ ገቢ የሚያመጣ ክህሎት መማር ወይም በጊዜ ሂደት የሚያድግ ነገር ላይ ማዋል ነዋይ ማድረግ ማለት ነው። ሁልጊዜ ራስህን እንዲህ ብለህ ጠይቅ፣ ይህን ገንዘብ ማውጣት ብቻ ነው ወይስ ወደፊት ተጨማሪ ገንዘብ እንዲያመጣልኝ ማድረግ እችላለሁ? አራተኛ፣ ሀብታሞች ጊዜያቸውን በጥበብ ይጠቀማሉ። ሁላችንም በቀን 24 ሰዓት አለን። የሚለየን ግን ጊዜያችንን እንዴት እንጠቀምበታለን የሚለው ነው። ሀብታሞች ብዙ ሰዓታቸውን በመማር፣ በማቀድ፣ በመስራትና የወደፊት ገቢያቸውን በሚያሳድግ ነገሮች ላይ ያውላሉ። ጊዜ ከገንዘብ የበለጠ ዋጋ እንዳለው ያውቃሉ። ምክንያቱም ገንዘብን እንደገና ማግኘት ይቻላል፣ የጠፋ ጊዜ ግን አይመለስም። ዛሬ ራስህን እንዲህ ብለህ ጠይቅ፣ ዛሬ ያሳለፍኩት ጊዜ ወደ ህልሜ አቀረበኝ ወይስ አራቀኝ? አምስተኛውና የመጨረሻው፣ ሀብታሞች ግብ ያስቀምጣሉ እና በቋሚነት ይሰራሉ። ሀብታም መሆን በአንድ ሌሊት የሚፈጠር ነገር አይደለም። ትልቅ ውጤት የሚያመጣው በየቀኑ በሚወሰድ ትናንሽ እርምጃዎች ነው። ሀብታሞች ግልጽ ግቦችን ያስቀምጣሉ፣ እቅድ ያዘጋጃሉ እና ችግሮች በሚገጥሟቸው ጊዜ አያቆሙም። የስኬት ምስጢር ፍጹም መሆን ሳይሆን በቋሚነት መቀጠል ነው። ዛሬ ከተናገርናቸው 5 ልማዶች ውስጥ አንዱን ብቻ ብትጀምር እንኳን በጊዜ ሂደት በሕይወትህ ትልቅ ለውጥ ማየት ትችላለህ። እናንተ ከነዚህ 5 ልማዶች ውስጥ ዛሬ የምትጀምሩት የትኛው ነው? በኮሜንት ይጻፉ። ይህ ቪዲዮ ጠቃሚ ሆኖ ከተሰማችሁ ለሌሎችም እንዲደርስ ላይክ ያድርጉ። ቻናሉን ጄሊም ሰብስክራይብ ያድርጉ እና ቀጣዩ ቪዲዮ እንዳያመልጣችሁ የማሳወቂያ ደውሉን ያብሩ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።